ይህ ባሮ ቲዩብ ነው። ግፍን፣ በደልን፣ ጭቆናንና ኢፍትሃዊነትን የሚጸየፍ ሁሉ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባችን አባል ይሁን እያልኩ እነሆ ርዕሰ ጉዳዮቹን አስቀድማለሁ። በእስክንድር የሚደናገረው የአፋድ ፋኖ አንድ ጊዜ በድብቅ ከብልጽግና ጋር ሲደራደር፣ ሌላ ጊዜ ወደ አስመራ መልእክት ሲልክ በስልክ ተጠልፎ ሕዝብ ሰምቶታል። ከብልጽግና ጋር በድብቅ ሲደራደር የከረመው እስክንድር አሁን በግልጽ በብልጽግና እየታገዘ ፋኖን መውጋት ጀመረ። የዛሬው ተቀዳሚ የትንታኔያችን ማጠንጠኛ ሐሳብ ነው። እንግዲህ ህወሓት አሁን ልክ እንደ ንስር አሞራው ሁሉ ሁለት አማራጮች ከፊቱ ተደቅነዋል። እስከ ግንቦት 5 በብሔራዊ የምርጫ ቦርድ በተቀመጠለት የጊዜ ገደብ ውስጥ የብዙ ታሪክና ገድል ባለቤት የሆነበት ታሪካዊ ህወሓትነት አብቅቶለት እንደ አዲስ በመመዝገብ መሞት አሊያም ደግሞ ወደ መራራ ትግል ገብቶ እንደ ንስሩ መስዋዕትነት ከፍሎ ራሱን ማስቀጠል የሚሉ አማራጮች ቀርበውለታል። የትኛውን አማራጭ ይከተላል? ቀጣዩ የትንታኔያችን መሰረታዊ ጭብጥ። ጤና ይስጥልኝ እጅጉን የተወደዳችሁና የተከበራችሁ የባሮ ቲዩብ ቤተሰቦችና ተከታታዮቻችን፣ በዛሬው የትንታኔ መርሃ ግብራችን አሳሳቢው የጎንደር ፋኖ ነገር በሚል ኃይለ ቃልና ህወሓትና የንስር አሞራ ታሪክ በሚል ርዕስ ለእናንተ ይመጥናሉ ብለን ያሰናዳናቸውን ሁለት እጅግ ወቅታዊ ጽሑፎችን ይዘንላችሁ ቀርበናልና በጥሞና ይከታተሉት። አሳሳቢው የጎንደር ፋኖ ነገር። አፋድ ከሰሞኑ የጎንደር ፋኖን አጥቅቶ ሲሳካለት ነገ ወደ ጎጃምና ወሎ በመሻገር ማጥቃቱን ይቀጥላል። በሸዋ እየሆነ ያለው ይኸው ነው። ጎንደር በብልጽግና በአፋድ በወያኔና በእውነተኛው ፋኖ መካከል በአራት አቅጣጫ ተወጥራለች። የወያኔ ተቃውሞ ጎንደር ላይ ማዕከሉን አድርጎ ወልቃይትና ጠለምትን ነጻ ቢያወጣም አሁን በፋኖ ትግል ጎንደር አንድ ኃይል ሆኖ መውጣት አልቻለም። የጎንደር ፋኖ ትግል ዋናው የችግሩ መሠረት የጎንደር ብአዴን ጠንካራ ሰንሰለት ያለው በመሆኑ አብዛኛውን የጎንደር ልሂቃን ጠርንፎ ይዟል። ከዚህ በተጨማሪም ዝናሽ ታያቸው ከጎንደር ስለሆነች ብልጽግና በጎንደር ብአዴን አረንጓዴ መብራት እንዲበራለት ዕድል አግኝቷል። በጎጃም ያለው ብአዴን እንደ ጎንደር የሕዝብ ድጋፍም ይሁን ራሱ መሠረት የለውም። በዚህ ምክንያት በጎንደር የፋኖ አደረጃጀት እንደ ጨጓራ ሊጠራ አልቻለም። በጎንደር የፋኖ አደረጃጀት አንድ መሆን ስላልቻለ በሁሉም አካባቢ ያለው ፋኖ እንዲዳከም በር ከፍቷል። ገና ከጅምሩ ፋኖን የከፋፈለው የእስክንድር ፋኖ አፋድ የሚል ስም በማውጣት እርስ በእርስ እያባላው ነው። በጎንደር የአፋድና በሀብቴ የሚመራው የዋናው ፋኖ መካከል ውጊያ አድርገዋል። የአፋድ ጎንደር ክንፍ በግልጽ ከብልጽግና ወግኖ ዋናውን የፋኖ ኃይል ከበባ አድርጎ አጥቅቷል። ከፍ ያለው ደሴን በሴራ ከጀርባ ተኩሶ የገደለው የአፋድ ቡድን በቅርቡ በሀብቴ ወልዴ ስር ያለውን የእስቴ ዴንሳን ብርጌድ ከብልጽግና መከላከያ ጋር በማበር በአምስት አቅጣጫ ከበባ በማድረግ እስቴዎችን አጥቅቷል። እስቴ ዴንሳ በርካታ ጀብዱ የሠራ ብዙ ደቡብ ጎንደር ጠንካራው ፋኖ ነበር። ጥቃቱን መከላከል ያልቻለው የማይበገረው የእስቴ ዴንሳ ብርጌድ ከመደምሰስ ለማምለጥ ገሚሱ አባይን በመሻገር ሞጣ የሚገኘውን የአፋጎ ፋኖን ተቀላቅሏል። የቀረው የእስቴ ዴንሳ ብርጌድ አባላት እዚያው ወደ አካባቢያቸው የተበተኑ ሲሆን ቀሪ አባላትም ግራ በመጋባት ላይ ነበር። በእስክንድር የሚደናገረው የአፋድ ፋኖ አንድ ጊዜ በድብቅ ከብልጽግና ጋር ሲደራደር፣
ሌላ ጊዜ ወደ አስመራ መልእክት ሲልክ በስልክ ተጠልፎ ሕዝብ ሰምቶታል። ከብልጽግና ጋር በድብቅ ሲደራደር የከረመው እስክንድር አሁን በግልጽ በብልጽግና እየታዘዘ ፋኖን መውጋት ጀመረ። በሀብቴ ወልዴ የሚመራው የጎንደር ፋኖ ከሌሎች ወንድሞቹ ጋር በማበር ይህን እኩይ ኃይል መልክ ማስያዝ ይኖርበታል። ያለበለዚያ ውሃ ቅዳ ውሃ መልስ ነው የሚሆነው። ከመከታው ፋኖ ጭምር ተጨምሮላቸው የጎንደሩ አፋሃድ በብልጽግና እየታገዘ የልብ ልብ ተሰምቶት በራሱ ወንድሞች ላይ ቃታውን ስቧልና ይቅር የማይባል ወንጀል ሰርቷል። ይህ የአፋድ ፋኖ አመራር እውነት በእጁ ቢኖር የከፍ ያለውን ጉዳይ በገለልተኛ ወገን አጣርቶ ለሕዝብ ይፋ ያደርግ ነበር። የጠራ የፖለቲካ አቋም የሌለው ይህ ድንግርግር የበዛበት ስብስብ ሦስተኛው ብአዴን ለመሆን ሽኩቻ ላይ ነው። የማኅበረሰብ አንቂውና የመብት ተሟጓቹ ካሌብ መንበሩ እንደጻፈው ህወሓትና የንስር አሞራ ታሪክ። ንስር አሞራ እስከ 70 ዓመት የሚኖር የዕድሜ ባለጸጋ ነው። ነገር ግን 70 ዓመት ሙሉ በደስታ ከመኖሩ በፊት በዕድሜው አጋማሽ ላይ ከባድ ነገር ይገጥመዋል። ምግቡን ለማደን የሚገለገልበት ጥፍሮቹ ከመጠን በላይ ስለሚያድጉ ምግቡን ከመሬት ላይ ማንሳት ያቅተዋል። አጥንትን ሳይቀር የመስበር አቅም ያለው አፉ ወይም መንቁሩ ስለሚታጠፍና ስለሚጣመም ምግቡን እንደወትሮው መመገብ ይሳነዋል። ክንፉና በአካሉ ላይ ያሉ ላባዎቹ ስለሚከብዱት ያ ሰማየ ሰማያትን እየሰነጠቀ ይበር የነበረበት ኃይሉ ይከደዋል። አሁን ንስር አሞራ ያለው ምርጫ ሁለት ነው። ወይ ካረጀ አካሉ ጋር ዝም ብሎ ተቀምጦ ሞቱን መጠበቅ አሊያም ደግሞ 5 ወር የሚፈጅ ስቃይና መከራ ያለበት መስዋዕትነትን ከፍሎ ቀሪውን 35 ዓመት በደስታ ማሳለፍ። የመጀመሪያውን ከመረጠ በዕድሜው አጋማሽ ይሞታልና ታሪኩ እዛ ጋር ይበቃል። ሁለተኛው ምርጫ ከመረጠ ግን የሚቀጥሉትን 5 መስዋዕቶች ማለፍ ይጠበቅበታል። በመጀመሪያ ከፍተኛ ተራራ ላይ በመውጣት የብቻውን ጎጆ ይቀልሳል። ቀጥሎ ጎጆ ከቀለሰ በኋላ የመጀመሪያ ሥራው የአፉን መንቁር ከዓለት ጋር በማጋጨት ነቅሎ ይጥላል። ይህን ካደረገ በኋላ አዲስ መንቁር ይወጣለታል። መንቁሩ እስኪያድግ ድረስ ታግሶ በጎጆው ምንም አይነት ምግብ ሳይመገብ መቆየት ግዴታው ይሆናል። አዲስ መንቁር ከበቀለለት በኋላ በአዲሱ መንቁሩ የገዛ እግሩን አሮጌ ጥፍር ነቃቅሎ ይጥለዋል። አዲሱ የእግር ጥፍር ከበቀለለት በኋላ ደግሞ ይህንን አዲስ ጥፍር እንደ መሳሪያ በመጠቀም በሰውነቱ የተጣበቁትን እንዳይበር እንቅፋት የሆኑበትን የገዘፉና ያረጁ ላባዎቹን ነቃቅሎ ይጥላል። በምትኩ አዲስ ላባ ያበቅላል። 5 ወራትም በዚህ መልኩ በጀግንነት ከተወጣ በኋላ እንደገና ራሱን በራሱ ወልዶና ወጣት ሆኖ ወደ ንስሮች መንደር ብቅ ይላል። እንግዲህ ህወሓት አሁን ልክ እንደ ንስር አሞራው ሁሉ 2 አማራጮች ከፊቱ ተደቅነዋል። እስከ ግንቦት 5 በብሔራዊ የምርጫ ቦርድ በተቀመጠለት የጊዜ ገደብ ውስጥ የብዙ ታሪክና ገድል ባለቤት የሆነበት ታሪካዊ ህወሓትነት አብቅቶለት እንደ አዲስ በመመዝገብ መሞት አሊያም ደግሞ ወደ መራራ ትግል ገብቶ እንደ ንስሩ መስዋዕትነት ከፍሎ ራሱን ማስቀጠል የሚሉ አማራጮች ቀርበውለታል። የትኛውን አማራጭ ይከተላል? ራጆ ሚዲያ የማህበራዊ ትስስር ገጽ እንዳጠናቀረው። በመጨረሻም ቻናላችንን ሰብስክራይብ በማድረግ ቤተሰባችን ይሁኑ። በየሰዓቱ የምንለቃቸው መረጃዎችና ጥልቅ ትንታኔዎች
በፍጥነት እንዲደርሷችሁ ደግሞ የደውል ምልክቱን ይጫኑ። ይኸው ነው፣ አበቃው።